አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስርያ ኢትዮ ቤተሰቦች እንዴት ናቸው? ሰላም ናቸው ያላችሁ? አልሐምዱሊላህ ረቢል ዓለሚን እኔ ደህና ነኝ። ዛሬ ላስቀየምኳችሁ በሙሉ አፎ በሉኝ። በእርግጥ በጣም ጥሩ ጨዋ እህቶች እንዳላችሁኝ ሁሉ በጣም መጥፎ እህቶችም አላችሁ። አላህ ቀልብ ይስጠን። እና እኔ ለ4 ወር ከምናምን 5 ወር አካባቢ ጠፍቼ ነበር። አጠቃላይ ኦልሞስት 5 ወር የጠፋሁበትን ምክንያት አላህ እንደሚያውቀው ለማንም የነገርኩት የለም። ማለት ለወለደችኝ እናቴ አልደወልኩም። ምክንያቱም ደግሞ ነግሬያቸዋለሁ። ትላንትና ላይቭ ለመጀመሪያ ጊዜ ስገባ 5 ወር ገባው በዚህ ምክንያት ነበር የጠፋሁት ብዬ በጣም ለብዙ እህቶች ነግሬያለሁ። ግን በጣም ብዙ እህቶች ጂዛቸውን አላህ ይክፈላቸው በቀጥታ ሲደውሉ ይሄንን ችግሬ ሲፈታ ነው መነግራችሁ፣ ለጊዜው ሰላም ነኝ እያልኩ በጽሁፍ ሪከርድ ራሱ በጣም ብዙ ልጆች ሪከርድ አድርገው ያንን ሪከርዳቸው ሳልመልስላቸው በጽሁፍ ኢንሻአላህ እመለሳለሁ በቅርብ እያልኳቸው ነበር። እና አልሐምዱሊላህ ሁሉንም ነገር ተስተካክሎልኝ ስመለስ ግን የሰማሁት በጣም የሚያስተዛዝብ ነገር ነው። አብዛኛዎቻችሁ የነስርያ ዩቲዩብ ቻናል ተዘግቶባት ነው፣ ወልዳ ነው፣ አግብታ ነው። በጣም በቃ ዛሬ ላይቭ እህቶቼ ጋር ሲሄድ ሱብሃንአላህ ሰው እንዴት እንደዚህ ፈጥሮ ይናገራል በዚህ ልክ ማለት ነው። በጣም እስከሚገርመኝ ማለት ነው። በቃ አንዱ ቤት ላይቭ ሲሄድ ወይኔ ነስርያ አንቺ እኮ እንደዚህ ወልደሻል ተባልኩ፣ አንዱ አግብተሻል አልኩልኛል። እኔ አልሐምዱሊላህ ቅውጥ ባለ በሰርግ በዛ በጉራጊኛ አቦቸና ታውቃላችሁ። አልሐምዱሊላህ በወግ በማረግ በሰርግ በ2025 ነው ያገባሁት። በ2015 ዓመተ ምህረት ነው ያገባሁት። አልሐምዱሊላህ በጣም መልካም ባል አለኝ። የልጅም እናት ነኝ። አግብቼም አይደለም ወልጄም አይደለም። ባሌ የሆነ በስራ ምክንያት ባለመግባባት ካሰሪ እና የሆነ ግጭት ተፈጥሮበት ታስሮ ነበር። ግልጹ ነገር ማለት ነው። ወደ ሚዲያ ለመምጣት አልተመቻቸልኝም። ሰው ሀገር ላይ ነው፣ እኔም እሱም ያለነው አንድ ሀገር ነው። የሱ ጉዳይ ለማስፈጸም ግዴታ እኔ ከኢትዮብ ጋር መንጠልጠል የለብኝም። እኔ በነገራችን ላይ እኔ ለፍተን ደክመን ነው እንጂ የኢትዮብ ጥሮተኞች አይደለንም። ግልጹ ለነግራችሁ የምፈልገው ነገር እኔ ኢትዮብ ቢዘጋ ባይዘጋ አይ ዶንት ኬር። እኔ የምኖረው በኢትዮብ ገንዘብ አይደለም። ኢትዮብ ሲጀምር ወላሂ ከፍሎኝም አያውቅም። ግን በጣም ብዙ እህቶች ልክ እንደነገርኳችሁ ልክ እንዳማከርኳችሁ አንድ ሰው እኔ ባሌ ታስሯል ብዬ የተናገርኩት የለም። ልክ ትላንትና ነው ተፈቶ ሁሉም ነገር ሲስተካከል ነው ዝምታዬን የሰበርኩት ማለት ነው። በነገራችን ላይ ወይ ሰርቆ ወይ የሆነ ነገር አይደለም። ያው አሰሪ ደሞዝ ይከለክላል ታውቃላችሁ። በዛ ምክንያት ያለ መግባባት ተፈጠረ። ከዛ በኋላ አላህ ሐቁን አውጥቶለት ሁሉንም ነገር ተስተካክሎ ስራ ቀይሮ ገብቶ አሁን አልሐምዱሊላህ ዘና ብሎ እየኖረ ነው። ልክ እሱ ወደ ስራው ሲመለስ ነገሮች ሲስተካከሉለት እኔ ወደ ኢትዮብ ተመለስኩ። ግን ስመለስ አላሁ አክበር ሰው የሚያወራው ሌላ እኔ ማላቀው ሌላ ነስርያ ያለች ወይ እስከምል ማለት ነው። ሐቂቃ አንዳንድ እህቶች ምናችሁ ነው የሚያማችሁ? አኡዝ ቢላህ እኔ ለእናቴም አልነገርኩም ይሄንን ነገር ሐቂቀተንም ለምላችሁ ለማንም ሰው ባሌ ታስሯል እንደዚህ ነው አላልኩም። አልሐምዱሊላህ እና አልሐምዱሊላህ ይሄው ቤት የቀረው ነገር ነበረ ጨርሶ ጀግናው ባሌ ሁሉ ነገር አስተካክሎ እሱን የመሰለ ታስሮብኝ እኔ በኢትዮብ መንጠልጠል ነበረብኝ? አያስፈልግም። ስለዚህ አንዳንዴ በማናቀው ነገር እንዲው ጥምቅ ብለን ገብተን ምንዘባርቀው ነገር ወላሂ ለወንጀል ይዳርጋል። ጥሩ አይደለም ሐቂቀተን ማለት ነው። እና አልሐምዱሊላህ በነገራችን ላይ ኢዙ ፊኒሺንግ ነው ምናምን የሚባል ወደ ቡታጅራ ያላችሁ ልጆች ይሄንን ቤት ያሳመረልኝ ልጅ ይዘዲን ይባላል። በጣም ጎበዝ ነው። እና ቤታችሁን ያላለቀላችሁ ካለ ይሄው እዚህ ውስጥ ስልክ ቁጥሩን አለ እየገባችሁ በኦንላይን ራሱ ብትነግሩት ቤታችሁ ጨርሶ አሳምሮ ይሰጣችኋል። በጣም ጀግና ሰራተኛ ነው። እኔም ቁጥሩ ሰው ሰጥቶኝ ነው። በነገራችን ላይ ለኔና ለባሌ ሰው ሰጥቶን ሰው አስተዋውቆን ነው። እኔ ለማስተዋወቅ አይደለም፣ ግን ውስጤ በጣም ስለተናደደ ነው ማለት ነው። የምትናገሩትን እና የምታወሩትን ነገር ብታውቁ አንዳንዴ ጥሩ አይደለም። በማናቀው ነገር ምንም አንድ ቀን ደውላችሁ የማታውቁ እህቶች ነስርያ እንዲሆና ነው ምን ነው በእኔ ውድቀት የምትደሰቱ አላችሁ እንዴ? እኔ እኮ ማንም ያቀኝ የለም አልሐምዱሊላህ። እኔ ከማንም በክፋት በመጥፎ ነገር ተገናኝቼም አላውቅም አልሐምዱሊላህ።
በምንም ምደርስበት የለብኝም በምንም ማለት ነው። እና ግልጹ ነገር ባሌ ታስሮ ነበረ። የሱ ጉዳይ ወደ አንድ እስከምፈጽም ብዬ ወደ 4 ወር ከምናምን ድረስ ከላይቭ ጠፍቻለሁ። ይሄው ከላይቭ ብጠፋም ደግሞ ቻናሌ ቢቀዘቅዝም እንኳን አልহামዱሊላህ ሞኔታይዜሽኑም አለ ማስታወቂያውም አለ። ምንም የጎደለው ነገር የለም አልহামዱሊላህ። ግን ምንድነው በዚህ ልክ የሰውን ክፋት የምትመኙ እህቶች ምናችሁ ነው የሚያማችሁ? ሐቂቃ እኔ ራሴ ነስርያ ነግሬያችሁ እኔ ቻናሌ ተዘግቷል ብያችኋለሁ። አኡዙ ቢላህ አረ አላህን ፍሩ። አንዳንዴ ወላሂ ምንም ሳናቅ ምንም መረጃ ሳይኖር የምንናገረው ነገር ሐቂቀታን ያስጠይቀናል። ስለዚህ እኔ አልহামዱሊላህ ዛሬ በጣም በትልቅ ደስታ ላይ ነኝ። አልহামዱሊላህ በጣም ደስተኛ ነኝ። በጣም በጥሩ ሁኔታ ላይ ነው ያለሁት። በርግጥ በዛ ሰዓት ስለከፋኝ ማንንም ማስጨነቅ ስለማልፈልግ አይደለም ለናንተ ለቤተሰቦቼም ታስሯል እንደዚህ ሆኗል ብዬ ለማንም የተናገርኩት የለም። ዛሬ ላይ አልহামዱሊላህ ሁሉም ነገር ተስተካክሎ እሱን ወደ ስራው ስለተመለሰ በጣም ደስ ስላለኝ ያው ዝምታዬን የሰበርኩት በዚህ ምክንያት ነው። ግን አንዳንዴ ሳናቅ ዝም ብላችሁ ፈጥራችሁ ነስርያ በዚህ ምክንያት ቻናልዋ ተዘግቶ ነው የጠፋችው፣ ነስርያ አግብታ ነው፣ ነስርያ ወልዳ ነው እና ባገባስ በወልድስ ምን ችግር አለው? በእኔ ተጀመረ እንዴ? እኔ ሲጀመር ካገባሁ ቆይቷል። ኦኬ አንዳንዴ አለ አንድ መረጃ ያለ አንድ ፍንጭ የምናወራው ንግግር ይደብራል። ወላሂ ለአዚም ምንድነው እውነት ስለኔ አሳስቧችሁ ነው ወይስ ፎሎና ላይክ መሰብሰብ ፈልጋችሁ ነው እንዴ? እኔ እኮ ለማንንም አልነገርኩም። በቀጥታ እንኳን ደውለው ለነገሩኝ ልጆች እመለሳለሁ አላህ ካለ እመለሳለሁ ዱዓ አድርጉልኝ ልበላቸው እንጂ ባሌ ታስሮ ነው እንደዚህ ነው ያልኳቸው የለም። ግን አንዳንዴ አላህን ብንፈራ ጥሩ ነው። የሰውን ዝም ብለን የሰውን ስም ከማንሳት ብንቆጠብ ጥሩ ነው። እኔ የማንንም እርዳታ የማንንም እንትን አልጠየቅኩም። አልহামዱሊላህ የምችለውን አክል ተንቸራችሬ እሱን ሐቁን አውጥቼ አልহামዱሊላህ ወደ ስራው ተመልሷል። አብረን ነው ያለነው። አልহামዱሊላህ ደስተኛ ነን። ሌላ ነገር አዲስ ነገር የለም። ኦኬ እንደዚህ ወሬ ከምትዘባርቁ ያላወቃችሁት ነገር ስለሰው ከምታነሱ በ10 በላይቭ ቦታ እየገባችሁ ለአባቱ ጠይቁ። ለኔ ከኔ የበለጠ ስለኔ የሚያውቃለ ለኔ በጠይቁኝ ነግራችሁ ነበር። እኔ ግን መንገር ስላልፈለኩ ነው። ለምን እናቴ ወይም የሱ እናት በአንድ በኩል ቢሰሙ ይጨነቃሉ። ሰው ሀገር ናቸው መተው እስር ቤት ማናገር ማየት አይችሉም ብዬ ለሙሉ ቤተሰቦቹ በቃ የሚያውቁት ነገር የለም ይሄ ነገር ማለት ነው። ለምን እኔ ቤተሰብ ላስጨነቅ ስላልፈለኩ ነው። ግን ምንም በማታውቁት ነገር ላይ አትናገሩ። እና አንዳንዴ የምንናገረውን ነገር ብናቅ ጥሩ ነው። ስለኔ ሚስጥርና ስለኔ ህይወት እኔና አላህ ብቻ ነው እንጂ የምናውቀው። እኔ የማንንም እርዳታ የማንንም እንትን ፈልጌ አይደለም። ኦኬ የምንናገረውን ነገር ብናቅ በጣም ጥሩ ነው። አንዳንዴ ስንናገር እንኳን አላህን ብንፈራ። እንዴት ብዬ ነው እኔ ስለ አንድ ሰው ሚዲያ ላይ ነጭቱን ጥቁር ለማላቃት ወልዳ ነው አርግዛ ነው ቻናልዋ ተዘግቶ ነው በቃ ሹሃደ እንዴ? አንድ ሰው እኮ የሆነ ፍንጭ ይዞ ቢናገር ያምራል። ወላሂ ላዚም እኔ አልহামዱሊላህ ምንም አይነት ችግር ደርሶብኝ አይደለም። እውነቱና ግልጹ ይሄ ቪዲዮ ባሌ የሚያየዋል። ባሌ ታስሮ ነበረ። በሱ ጉዳይ ውስጥ ነበርኩኝ። ስለ ኢትዮብ ሐሳቤም አልነበረም። ለምን እኔ ደስታዬ ከሱ ጋር ስለሆነ ኦኬ። እኔ ኢትዮብ የጊዜ ማሳለፊያ ከናንተ ጋር መደበሪያ እንጂ እኔ የኢትዮብ ብርም ተመኝቼ ወይም የኢትዮብ እንትን ብዬ አይደለም። ስለዚህ ያን ነገር ሲያልቅልኝ እሱን ወደ ነበረበት ሲመለስ በደስታ ተመለስኩ። ስመለስ ግን በቃ ወሬው በሙሉ አንድ ነገር ይላል፣ አንድ ነገር አኡዝ ቢላ ራ አላህን እንፍራ። ሐቂቃ አንዳንዴ እርግጠኛ ያልሆንበት ነገር ከማውራት ብንቆጠብ ከወንጀል እንጠነቀቃለን ማለት ነው። እና እኔ አልহামዱሊላህ ምንም አልሆንኩም። ምንም የደረሰብኝም ነገር የለም። በቃ እኔ ችግሬን ለመፍታት ነበረ ከሚዲያ የራቅኩት። ምክንያቱም ላይቭ ላይ የሆነ ነገር ብናገር ወይም እንደዚህ ታስሯል ብል የሱን ቤተሰብ የኔን ቤተሰብ ይሰማሉ። ላይቭ ማለት እንትን አይደለም ሚስጥር አይደለም። ገባችሁ አይደል? ስለዚህ እኔ ደግሞ ቤተሰብ ሊሰሙ ስላልፈለኩ ሊጨነቁ ወላጆች ሊጨነቁ ስላልፈለኩ ነው እንጂ ሌላ እኔ እንደዚህ እርዳታም ጠይቄ አይደለም። አልহামዱሊላህ እና ምንም ወንጀልም ሰርቶ አይደለም የታሰረው። ልክ እንደነገርኳችሁ ነው። አንዳንዴ ግን ያኔ ስለማናቀው ነገር ገብተን ባንናገር ጥሩ ነው እህቶቼ ማለት ነው። አላህን ፍሩ እንዴ። እኔ ሲጀመር ከላይቭ ሆነ
ቪዲዮም ከመልቀቅ ሆነ ከማንኛውም ሚዲያ ላይ ከጠፋው በቀላሉ 5 ወር 4 ወር ከምናምን ይሆናል። ባሌም እንደዛው ከታሰረ ከረመዳን በፊት ነው። ለኢድም ለረመዳንም እስር ቤት ነበረ። ስለዚህ እኔ እሱ እስር ቤት ሆኖ እኔ ሚዲያ ላይ መርመጥመጥ ካልፈለኩ ግድ አለብኝ እንዴ? መብቴ እኮ ነው። እኔ መጥፋት መምጣት ግዴታ በስልኬ ነው አይደል እንዴ? ስለዚህ ለምን ትዘበራርቃላችሁ የሰው ህይወት ውስጥ ገብታችሁ? እና ማንንም ደግሞ እኔ ቻናሌ ተዘግቷል። እስኪ እሺ ቻናሌ ከተዘጋ አሁን እንዴት መጣው? እናንተ ከፈታችሁት፣ እናንተ አስተካከላችሁት። ቻናልዋ ተዘግቶባት ነው። አኡዝ ቢላ ወላሂ ያሳፍራል። ብቻ አላህ ቀልብ ይስጠን ሁላችንም። ዝም ብላችሁ የሰውን ወንጀል አታቅልሉ። ኦኬ አልহামዱሊላህ እኔ ደህና ነኝ ዛሬም ነገም አልহামዱሊላህ። እና የጠፋሁበት ያስጨነቃችሁ ደግሞ በመልካምነት ላሰባችሁ ደግሞ ባሌ ታስሮ ነበረ፣ ተፈቷል። አልহামዱሊላህ አብረነን ደስተኛ ነን። ይሄው እንኳን ደስ አለሽ እያላችሁ በኮሜንት ደስታችሁን ግለጹልኝ። እንዲሁም ደግሞ ምናልባት የኔ ውድቀት ምኞታችሁ የሆነ ደግሞ አላህ ቀልብ ይስጣችሁ። እኔ አልወደቅኩም አለሁ። እሺ ቻናሌም አልተዘጋም፣ ጤነኛ ነው፣ እየሰራሁበት ነው አልহামዱሊላህ። እና በዚህ ምክንያት ነበር የጠፋሁት። ለማንኛውም አላህ ቀልብ ይስጠን። ከሰውን ሀሜት፣ ከሰውን ወንጀል፣ የሰውን መጥፎ ከመመኘት አላህ የራሳችንን መልካም እንደምንመኝ ሁሉ ለሰውም ለጓደኞቻችንን መልካም የምንመኝ አላህ ያድርገንና ይዙ ፊኒሺንግ የቤት የሚጨርስ ጎበዝ ልጅ አለ። ወደ ቡታጅራ ያላችሁ ልጆች ይሄው ቤቴን አጠናቆ ሰጥቶኛል። ቁጥሩ ይሄው እዚህ ጋር ባዮ ላይ መጽፍላችኋለሁ። እየገባችሁ ቤታችሁን አሳምሩ። ወሬ ማፊ ፋይዳ። ኦኬ የስደት እህቶቼ ጠንከር በሉ። ይበቃናል። ባሉባልታ ጊዜያችንን አንግደል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአላህ ብዬ እወዳችኋለሁ። አላህ ከክፉ ነገር ሁሉ ይጠብቃችሁ የኔ ምርጥ እህቶች። ጀዛኩም አላሁ